ቁጭ ብዬ እናንተን እንቀጥራለሁ። ቲያትሪካል አርት ነበር መማር ነው። ተመልሷል። የግቢ ተማሪዎች እንዴት ናችሁ? ዛሬ አዲስ ኮሆስት አለን። በጣም አዲስ ነገር ነው እናሳውቃችሁ የፈለግነው። አንድ ሴት ሆስት ፍለጋ ከረጅም ርቀት መጣለች። እዚህ በጣም ረጅም ከጫሞ ግቢ ድረስ እዚህ ነው የመጣች። ከከተማ ውጪ ከከተማ ወደ ገጠር የመጣሁት። እሺ ከከተማ ውጪ ነበር። እሺ ምን ማለት ነው? እስቲ እንተዋወቃለን። በጣም ብዙ ነገር ስለሷ መስማት እንደምትፈልጉ እርግጥ ነው እና እንተዋወቃት። ከየት አካባቢ እንደመጣሽ ምናምን በደንብ አውሪልኝ። የካምፓስ ቢታንያ ይገዙ ይባላለሁ። የመጣሁት ከአዲስ አበባ ነው። እና የአርባ ምንጭ ዩኒቨርሲቲ ጫሞ ካምፓስ የማኔጅመንት ሁለተኛ ዓመት ተማሪ ነኝ። አዲስ አበባዎች ይበዙልን ነው። ሐዋሳቸው ነው ፈርሶ ነበር እንዳለ የሆነ ሰሞን ሐዋሳ ብቻ እየጋበዙ አሁን ተቀላቅለናል። አሁን ጭራሽ እንደ ሆስት ነች እኮ ሆስት አንሳማችሁ። ከአዲስ አበባ የመጣ ሰው ሲያገኝ እንግዲህ በጣም ደስተኛ ሊሆን ነው። ይልች በጣም ፋሚሊ ይሆን ካል ይሰማል። ግድና ማላቀው ቦታ ማላቀው ወሬ ሲጀመር ድምጽ ከፍታለ ተቀላቀላችሁ ወይ ያዝ እና ማኔጅመንት ስለሱ ወራት ይደክመኛል። እሺ ማለት ጠብቄ የገባሁት እና ያገኘሁት ነገር በጣም የተለያየ ነገር ነው። ማለት ቲዮሪ በዛው ተብዬ የገባሁት ግን ስገባ 75% ቁጥር ነው። ማክሲመም ነው ቲዮሪ። እና በዚህ አጋጣሚ ናቹራል ተማሪ ነበርኩ። እናንተው ነበርኩኝ። ቀይሬ ነው ወደ ሶሻል ዓለም መጥቼ ነው። ምን ልማር ናቹራል መጥቼ ወይ እንደናንተ ኢንጂነሪንግ ምናምን 5 አመት ከምለፋ እና ደግሞ ስራው ዓለም ላይ ሞር ተቀባይነት ያለው ሶሻል ያው 5 አመት ለፍታችሁ ቤት ነው ከምትይ ፋክት አይ ግን ናቹራል እኮ ነው ሲጀምር የሰራው ነገር ላይ ሶሻል ሚዲያ ነገር ፍለጋ ነው ወይ እኔ ቁጭ ብዬ እናንተን እንቀጥራለሁ። ባይዘው ደግሞ ተቃራኒ የቻሮና ቀጥራለሁ አላችሁ። ሳብት እኮ ነው የምትሆኛ አይደለም እውነት በተለይ ማኔጅመንት ሆኜ ኧረ እኔ እናንተን አሰራለሁ። ስለስ ገና ካሁን ሮስት ጀመረሽ ማለት ነው። ኧረ ወይኔ እና ወደ ሶሻል ይቀየርሽው ለስራው ለምንም እና ደግሞ ያው ናቹራል ላይ 11 እና 12 ይበቃል ብዬ አስባለሁ። 11 እና 12 ተምሬያለሁ። ሶ ግቢ ላይ ስመጣ ላይክ ወጥቼ ወደ ስራ ዓለሙ ምናምን ስለሆነ why don't you try እንትን ለመቀየር 11 ላይ መቀየር ይቻል ነበር መጀመሪያ ሲገባ ያ ግን ቤት ምናምን ወንድሜም ናቹራል ተማሪ ነው እና ከዛ ግቢ ሲገባ ሶሻል ቀይሮልና ኢዩና እስኪ ማለት ኢዩና ናቹራልን ግቢም ስትገቢ ሀሳብ ካለሽ ትቀጥያለሽ ከሌለሽ የሚል ሀሳብ ሲሰጡኝ እኔም ደግሞ አክቹሊ ኢንተረስቴ ናቹራል ላይ ምንም ነገር ስለሌለ ቲያትሪካል አርት ነበር መማር የምፈልገው። ኦኬ ሞልቻለሁ ያው አልደረሰኝም እና ደግሞ በጎን ለጎን ተምሬ ስለነበረ ያው ሌላ ነገር ለመማር ማለት ባንድ እንዴት ነው አዲስ አበባ የፋዘር ቲያትር ሙዚቃ ትምህርት ተምሬ ስለተመረኩኝ ፋዘር ቤት የአባባ ተስፋዬ ጋሻ ተስፋዬ የት አካባቢ ነው? ፒያሳ ፖስታ ቤት አጠገብ ያለው ቲያትር እንድ ሙዚቃ ነው። ስፔሲፊክሊ ቦታውን አላውቀውም ግን ፒያሳ ፖስታ ቤት አለ አይደል? እዛ አጠገብ ነው። አዲስ ቤት ተሰጥቷቸው ነውና የመጀመሪያዎቹ ኬብሮን ግሩፕ እንባላለን። የመጀመሪያዎቹ የቲያትር ተመራቂ ነኝ። ያ ቤት ከተሰጣቸው በኋላ ማለት ያ የመጀመሪያዎቹ ቦታ አዲስ ቦታ ነው የተሰጣቸው። እኔ ታውቃለህ ፖስታ ቤት እንዴ የድሮ ፖስታ ቤት ብዬ ፒያሳ ቦታውን ባውቀውም እኔ እኮ እንትኑን ትምህርት ቤቱን ታውቀዋለህ። አባባሪ ፖስታ ቤት አጠገብ ነው ያልኩት። ግዴታ ትምህርት ቤቱን አትወግም ፖስታ ቤቱንም አላውቅም እያለ ነው እኮ ያ ከብት ሰገርልኝ እንዳትል በግድ አታውቅም ነው ያ ማወቅ ነበር። ባይዘው ፋዘር ስም ሁላችሁ ማወቅ ነበረባችሁ። እኔ ሰፖስት ምንም ፎቶአቸውን ቪዲዮ ባሳያችሁ ታውቋቸዋላችሁ። ማያውቃቸው ሰው የለም። ትልልቅ አርቲስቶች የወጡበት ቦታ ነው። በጣም ትልልቅ አርቲስት
ኦኬ እንዴት ነበር ቲያትር አንቺ እዛ ስትሰሪ የነበረው? ምን ያህል ጊዜ ቆይተሽ ነው ከዛ ቲያትር ነው ሰርተሻል ነው ወይስ ተመርቀሽ ብቻ? ተመርቄ በቃ ተመረኩኝ። ከዛ በኋላ 12ኛ ክፍል ገባ 11ኛ ክፍል ላይ ነበር የተመረኩት። 12 ላይ ደግሞ ቤት ትምህርት ላይ ፎከስ አድርጌ ነገር መጣ። 11 እና 12 ስለ ቲያትር ምናምን አስበህ ታውቃለህ? እኔ ቲያትር ባይሆን ሌላ ፐርፐዞች ሊኖሩ ይችላሉ። እሷ ስፔሲፊካሊ ቲያትር ላይ አሰበች እንጂ እኔ ቲያትር አላውቅም ነበር። እኔ ላይክ እንዴት ብዬሽ ለሙዚቃ ሄጄ ቲያትር አስገቡኝና ከዛ ላይ ከቲያትር ክሩ ጋር ፒስ ፍቅር ሲሆን እሰራለሁ። ስመረቅ ራሱ የሆነ አፋጀሽኝ የሚል ቲያትር ነው የተመረቅነውና ሙዚቃው ላይ ነው በጣም የተሳተፍኩት። ከትወናው የሙዚቃው ሲል ላይ የትወናው ሙዚቃ ሲል ነው ግን ሞር ሙዚቃው ላይ ነው የተሳተፍኩት እኔ ሙዚቃዊ ድራማ እንትን ቲያትሮች እንደሚባለው በቃ እሱ ላይ እንሳተፍ። ቲያትሩ ትልቅ ቲያትር ነው አፋጀሽኝ የሚል ግን መሀል ላይ የሙዚቃ ሲን ነበር። እሱ ላይ እኔና ጓደኛዬ ይሰራን ሮል የወሰድሽው እዛ ውስጥ ነበር ማለት ነው። ሮልሽ የነበረው ሙዚቃውን እንትን ማቀንቀን ላይ ነበር። ዘፋኝ ነው መሆን ፈልገውም ያው ደግሞ ሆናለሁ ባይዘው ሎ ኦፍ አትራክሽን ይሰራል። ሺ ቢልዲቨር ሎ ኦፍ አትራክሽን ላይ አይ ዊል ነው ታምናለህ እንዴ አንተ? እሱ አይዲያ ላይ ያዝ ማለት ፈልጋለሁ። እኔ ይሰራል። እኔ በህይወቴ ሎ ኦፍ አትራክሽን በደንብ ነው የሚሰራው። አባንቺ በገባሽው በሎ ኦፍ አትራክሽን አርባ ምንጭ ዩኒቨርሲቲ የገባሁት ማዚክም የመጣልኝ በቅዱስ ሚካኤል ነው። ሌላ አይደለም። አትራክሽን አይደለም። ኦኬ አትራክሽን ግን አባባላይ እዚህ መጥቼ ነው በጓደኛዬ ነው ሎ ኦፍ አትራክሽንን በጣም እንትን ያልኩት ማለት እንደሚሰራ ወቅት ላይ እንዳትስቁ ግን ዛሬ በርገር አምሮናል ካል ብር ባይኖረንም ግን እንበላለን። አምሮናል በርገር ለዛ የሆነ ነገር እናይና በቃ ይሄ ሎ ኦፍ አትራክሽን ይሰራል ይሄ ነገር እንትን እንላለን ማለት ይሄ ነገር ይኖረናል ይኖረናል ደግሞ እነሱ ለመናገር አሁን ስታታታል ምን ተመሽ ነው ማለት ነው። አሁን የሆነ ዶክመንተሪ አለ በሰክሬት ኦፍ ስለ ሎ ኦፍ አትራክሽን አለ የሆነ something the secret of የሆነ ነገር የሚል ዶክመንተሪ ነበር ብቻ ሞስትሊ ስለ ሎ ኦፍ አትራክሽን ግን ሎ ኦፍ አትራክሽን እንደ ግራቪቲ ነው ምናምን ብሎ ያልመታችሁ አይሮን ባይ ዘ ዌይ እኔ እንዴት መሰላችሁ በጓደኛዬ ነው አሁን እዚህ እኛ ግቢ ያለች ጓደኛዬ ቤስቲና እሷ በጣም የሚያምን ሰው ታውቃለህ እንጫወታለን ሎ ኦፍ አትራክሽን ይሰራል እና እሱ አንዳንዴ አዋዋሉን ነው ሰው የሚመስለው ይባባልና ከሷ ጋር በጣም እንትን ስለምን የሷን ነገር ሳይ ይሆናል ሶ የኔም ይሆናል አንዳንድ ነገር ባይ ዘ ዌይ እንደ ባመንከው ልክ ነው ይሆናል ካልኩ ይሆናል ሎ ኦፍ አትራክሽን ሳይሆን በእግዚአብሔር ነው ያ ተዳጣን እኛም ራሱ ብዙ ነገር ፈልጋለን ነው ስንት ነገር ፈልጋለሁ ነው አትራክት ስቢዋሉ እና ስይ ወፍ ያው እምነታችሁ ያው ሲታምናለ አው አይፈራዋሉ ሲጀምር ይሄ ወይኔ ዶክተር እና ቲያትሩን መችስ በሎ ኦፍ አትራክሽን እሱ ከልጅነቴ ጀምሮ ነው ማለት ከልጅነቴ ስልክ ከድሮ አለ አይደል ከታች ጀምሮ ሙዚቃ እያልኩ ያደኩት ይሄ ለጀነ መዝሙር ሳብሎ የሚሰማ ከዛ በኋላ ድምጽ እንዳለኝ እንኳን አላውቅም ዝም ብዬ ነበረብኝ ምለው ከዛ ልክ ይሄ እንዴት ነው ሁለተኛ ክፍል ሶስተኛ ክፍል ስደርስ አንድ ዘፈን አለችኝ ሁሌም ዘፈና የማን ነው ማሙድ አህመድ እና ጎሳዬ ተስፋዬ በድንገት ምናምን ይዘፈናል ሁሌ ከሱ ዘፈን አላቀቅም ነበር ከዛ ዘፈን ነበር ሶስተኛ ክፍል አንተ እድሜ አይወር አልነበር እሱ ነው አለ ቀጥታ ነው የገባው አዲጋል ያሰላኩ ታናጅ ባይዘውሽ ስራደም እኔ ሪሚዲያል አይደለም እኔ 3.2 ያለፈው ነው ባይዘው ለሙዚየም ምናምን ራስ ተዘጋጅቶኛ ብንቀመጥ 3.2 ያለፍኩት ውስጥ ነኝ 19000 ናቹራል ተማሪ ያለፈው ውስጥ ማለት ነው እንዴ እናንተ አይነሱም እኮ አሉ እነማ እሺ እኛ ነን አይ በቃ ያው ሁላችንም የሆነው እንትን ማለት አለብን በጣም መኩራት አለብን እርግጥ አወድቀናል አቆራረጥ ግን አባባሌ በላይክ
የእናንተ ባች ከኛ ትንሽ 3 ፖይንት ስንት ነበር? 4 ነው እኛ ብዙ ከዛ ከኛ አንፃር ከዛ ደግሞ አሁን ያለፉት ደግሞ 4 ነው 4 5 3 የሆነ ብቻ ከኛ ከፍ ይላል። በጣም የወረደ ያለፈው የኛ ባሽ ነው። መጀመሪያውም ነበር ኖ ዌይ ሪሚዲያል ሲጀምር በእኛ አይደል እንዴ? እሷ እኮ ሪሚዲያል አይደለችም፣ ግን በነጥብ ደረጃ ያለፉት እያነሱ ከዛን ቀስ በቀስ እየጨመረ ነው ሄደው። የኛ ብዙ የነሱ ትንሽ ነው አባባሊ። እኔ ከናንተ 15 ባች እኔ 16 ባች አይደለም። ሶ የኛ ባች በጣም ዝቅ ያለ 3.2 ያለፈበት እኮ ነኝ። ስለዚህ እናንተ ትንሽ ነው፣ ግን እሱ ነው ያልኩት። በማለፋችሁ እኮ ማፈር ነው ያለባችሁ። ለምን ማለፋችንን እኛ ካለፍነው ውስጥ ነን ነው እያሉ ያሉት። ሙቪ ነው ካሜራ ፊት ስላለው ነው። እና ግቢ መጣሽ፣ ወደ ግቢ መጣሽ ነው ቲክቶክ ላይ ምናምን አንድ ሁለት የጀመርሽው ወይስ ግቢ ከመምጣትሽ በፊት? ግቢ ከመምጣቴ በፊት ዝም ብዬ ቅረጸረጥ ነው ማለት ዝም ብዬ ካሜራ ኤክስፖዠር ነበርሽ? በቃ ማለት በጣም ነው የምወደው ቪዲዮ መስራት። በጣም ማለት እንዲህ በድምጼ አልሰራም እንደው ብዙ ጊዜ በእንዲህ ሊፕሲንግ አለ አይደል? በጣም ብዙ ቪዲዮ ነው ያለኝ እሰራለሁ። ኢንስታግራም ስቶሪ ነው ግን ማድረግ ፖስት አላደርግም። ኦኬ ቲክቶክ ምናምን አልጀመርሽም ነበር? ፖስት አለ እኮ ቲክቶክ ላይ ግን ሞር ኢንስታግራም ነበር ነበር። ከዛ ላይክ ቲክቶክ ጋር መጣው ምናምን ሰራ ነበር። ከዛ አሁን አካባቢ በዮና በዚህ አመት ከጓደኞቼ ጋር የዶር መስራት ጀመረ። ከዛ ትንሽ ታወቀ ግቢ ውስጥም ውጪም ምናምን እነዚህ 3 ልጆች ምናምን መባል ጀመረ ምናምን። ከዛ በአንዳንድ አለመግባባቶች ምክንያት ቆመ እና ሲቆም ደግሞ አካውንት ይመታል። በቃ ከዛ በኋላ አካውንት ተመታ እና ሞራሉንም አጣ። የሆነ በጣም ለፍተህ ሰርተህ ምናምን ቫይራል ሳይወጣ ሲቀር ነው ይደብራል። ይደብራል እና አቆም ኖርማል ነው ብቻ። ታዲያ እንዴት ነው ለምንድን ነው እስካሁን ላይ እኔ እዚህ ግቢ ማውቃቸው ሰዎች አሉ ይዘፍ ወይ ክለቦች ላይ whatever ብቻ ስቱዲዮች ምናምን ለመሄድ ልሞክርሽ? እንዴት ነው አሁን ጸባይ ምናምን ቀይሬ ብዙ መግባባት ተዛ ነበር ላይክ ስለ መቅረብ ስቀርብ እኮ በጣም ግን እስከዛ ስቴጅ መሄድ አልችልም። ላይክ አሁን አንተ ጋር እንኳን ያወራሁት ብዙ ወር አስቤ ነው። አሞንታይስ ብሬከር ነው ያለቻለች ያስኬዳል። ይሄ እንትን ባለው በቃ እና አሁን ግን በጣም ሰው እያወቅኩ ነው። መቀራረብ ምናምን ጀመር። በቃ አላ ሙዚቃ ቢሰሩትን ምናምን ማውራት ጀመርኩ። አዲስ አበባ ያሉት እኮ ጀመር ጓደኞቼ በሙሉ ማለት ይቻላል ሙዚቀኛ ናቸው። እዚህ ነው በቃ እዚህ ለተንተ ነው የመጣሁት ብለህ አስበው። በቃ ተኛለሁ ክላስ ነው ምናምን እንዲህ ሙዚቃ ምናምን አልሰራም። ኢንፎከስ ያ ኦኬ ምንም ሳታረግ ታዲያ ምንም ትራይ እያደረግሽ ካልሆነ ወይስ ቅድም እንዳልሽው ካርኮስራለው አይደለም እንደዛ ሳይሆን ከዚህ ልክ ስወጣ አባባሌ ልክ ለብሬክ አዲስ አበባ ሳይድ እኮ ሰራ አዲስ አበባ ሳይድ ሙሉ ጓደኞቼ ሙዚቀኛ ናቸው። ሶ ብዙ ቦታ እንሰራለን። አሜሪካ ኤምባሲ ላ ሰርቻለሁ ያ እና በክብር ነው የገባሁት በዚህ አጋጣሚ እንዲህ ምናምን እንትን ተሳቄ ምናምን አይደል በስርዓት ገብቼ ሰርቻለሁ። ላይክ ቪዲዮ ራሱ አለኝ። ግን አዲስ አበባ ሲሄድ ሙዚቃውን ሰራለው በቃ ላይክ በጣም ለፋለው ሙዚቃ ላይ አዲስ አበባ ሲሄድ። እዚህ ስመጣ ላይክ አካባቢ ላይ ያለው ሰው ይወስነዋል። ሙዚቃ ያቁም ያን ያህል ኢንተረስት የላቸው ምናምን። ሶ አሁን እንደው ጓደኞቼ አሁን ያሉት በጣም የሚደግፉኝ ናቸው። እንዲህ ስሪ እንደዚህ አድርጊ ዛሬ ይሄን ጻፊ እኔ ልጻፍልሽ ሙዚቃ የሚል ጓደኛ ነው አሁን ያስኩት። እውነት ለመናገር ግን በፊትም ምናምን ይሆናል ነው ምንም ስለ ሙዚቃ ባይዘይ ፍሬሽ ያለው ድምጽ እንዳለኝ ብዙ አያውቁም። ብዙ ሰው ዶርምም አያውቁም። አልዘፍንም ዘፈን ሲከፈት አለምጣለሁ ዘፈን ሲከፈት ይሄ የድምጽ እንዳለው ሰው ምናምን ሳይሆን እንደዛ ነበረ። ከዛ ግን በቃ አሁን መስራት ጀመርኩ።
ኢንፎክን ገባለሁ ወጣለሁ አሁን ግን በቃ በስርዓት መሳተፍ ጀመርኩ ግን በሙዚቃው ብቻ አይዛልፍ ነው ኢንትሮቨርት መሆንሽ ጎርቶኛል ወይስ ታስበሽ ያው ኢንትሮቨርት ምናምን ብላችሁ ስፖስቱ ማለት ነው ጓደኞቼ ቤት በኩል ነው የሚሉት ፕሮግረስ ላይ ነው ያ እግዚአብሔር በኩል ነው የሚሉት ግን አክቹሊ የሚያውቁት ማለት ስቀርብ ነው ለፍላፊ ሰው ሳልቀርብ በጣም ሳቀርብ አብደኩሽ ከፈለበች ነው እስከቀርብ ድረስ በጣም የሚከብደኝ ሰው ነኝ ሰው አሁን ግን ኖርማል አሁን ኤክስትሮቨርት ነው ብለሽ ታስባለሽ አሁን አራው በጣም አታየኝም እንዴ ራሴን ችዬ ፖድካስት ኮይን ከናንተ ጋር ይሄው ከመጣው ጀምሮ ስለፈልስ ራንደም ሰውን አፕሮች አድርገሽ ፍሪሊ ማውራት ትችያለሽ ማለት ነው አይ እንደዛ እኔም እኮ እንደ ኖርማል ኮንቨርሴሽን ማለት እንደዛ አይደለም ያልኩት ለምሳሌ አሁን እዚህ ክሩ ተቀላቀልኩ ሶ ተቀላቅያለሁ ላይክ አላወራም ምናምን ማለት አትችልም ግዴታ መግባባት አለብን እና ባይ ዘ ዌይ ሰው እንደሚያሳየኝም ነው አንተ እንዲህ ኮስተር ካልክ እኔም ኮስተር ብያለሁ ለነሱ ሪአክሽን መስጠት ነው መጀመሪያ ላይ አሁን እሱ ሲመጣ ኮስተር ብሎ ነበር እናንተን ነብያወርጂ እሱ ሲያወራ ኮስተር ብዬ ነው ያወራሁት ትልቅ ሰው እንደዛ ነው ያወራሁት እኔ በደንብ ራስን መቼ ታስተውላለህ እናንተ እንደዚህ ስቂ ምናምን እሱን አውርቼ አንተ ጋር ስመጣ ብዬ ነው የዞርኩት ገባ ሰው እንዳመጣጡ ሆኗል ናይስ ነው ወይ በጣም ወደ አባያ ነበርሽ ፍሬስ ለአንድ ሳምንት ሀሳብሽን ቀይርሽና ወደ ጫማ ሀሳቤን ቀይሬ ከአዲስ አበባ ስመጣ አስቤ ነው የመጣሁት ኦኬ ወሰነሽ ነው የመጣሽው አንድ ሳምንት የሚቆየው ላይክ ፋይል እስካስጨርስ ወዲያው በቃ ጫማ ገባሁት ከሶሻል ወደ አይ ሚን ከናቹራል ወደ ሶሻል አይከብድም ያልተማርሽው ትምህርት ነው ምናምን ነገር በተለይ ኢኮኖሚክስ ላይክ ስቲል አሁን እንኳን የገባሁበት ዲፓርትመንት ኢኮኖሚክስ አለ እና መጣላው ትምህርት ቢባል ያው አስተማሪዎቼ እንዳይሰሙኝ አሁን መቀየር የሚያስቡ ልጆች አሉ አሁን አዲስ አበባ ግቢ ምናምን የሚመጡ ልጆች ቢቀይሩ ምን ይከብዳቸው ኢኮኖሚክስ ላይክ ስፔሲፊክ ዲፓርትመንት ሳይሆን ያው ሶሻል ስትመጣ ላይክ ሶሻል ሲመጣ እኮ የሆነ ሰው ላይክ አንባቢ ነኝ ብሎ የሚያስብ ሰው ነው ሶሻል የሚመጣው ብዙ ጊዜ ማለት አንባቢ ነኝ ስለ ጎበዝ ምናምን ሳይሆን ሽምደዳ ላይ ጎበዝ የሆነ ሰው ተረዳኸኝ አይደል ሶ እንደዛ እና ደግሞ ይቻላል ማለት ይታለፋል የሆነ ኮርሶቹም እንደሚከበራል አክቹሊ ሂስትሪን ጥላቻ ነበር እውነት ለመናገር ናሽናል የገባሁት በመጀመሪያ ደረጃ ፍሬሽ ላይ ኮግኒ ሂስትሪ ነበር አይደል እኮ ነገር አገኘኝ እንደዚህ ጠቅልሎ አገኘኝ እና በጣም እንዴት ነው በጣም መሰላት ቆይ ማትስ ላይ እንዴት ነሽ ጓደኞቼ አይ ስነግሪኝ ላይክ ሞስት ኦፍ ዘ ታይም ሶሻል ስትሆንም ላይክ ማንበብ ላይ ምናምን ብለሻል ነበር ግን ማኔጅመንት ስነግሪኝ ላይክ 75% ካልኩሌሽን እና ቁጥሮች ላይ ነው ብለሻል ከተነበበ የሚሰራ ቁጥር ነው እውነት ለመናገር በቃ አሁን ፋክቱ የፈለጉት ይወዱ ጓደኞቼ ግን ከተነበበ ቁጥሩ ይሰራል አሁን ያለውበት ዲፓርትመንት ማለት ነው ስሪያት ግን ስሪያት አይደል ነው ቲዮሪ ላይ ቆም ሽምደዳ ምናምን በጣም ይሄ እንደ ሶሻል ተማሪ ፐርፌክት አይደለም ግን ያው እሰራለሁ ግን ደግሞ ሞር እንዴት ነው ቁጥሩ አረሳም አሁን ፊዚክስ ምናምን የተማርኩ ልጅ ሆኜ እንትን መያዝ አይከብደኝም ፎርሙላ ምናምን መያዝ አይከብደኝም ፎርሙላ ከያዝክ ደግሞ መስራት አይከብድም አሁን ያለውበት ኮርስ ደግሞ በተለይ በአሁኑ ሴምስተር ሙሉ ቁጥር ነው አስተላ ሌላ ነገር ስታን ነው ታዲያ እሱ ነው የሚከብደው አባይ አንተም ጫሙ ቢሰም ለታሽ ላይክ አባያ ሻም ነገር ለምንሽ ነገር አይደል እንዴ ማለት አንተ እሱ ግቢ አላለች ጫሙ ግቢ ማለት አረ በማርያም ስትወጣ የፈለከውን ነገር የምታገኝበት ከተማ ውስጥ ነው ያለን ባይ ዘ ዌይ እንዲያውቁልኝ የምፈልገው ከከተማ ነው ወደ ገጠር የመጣሁት ቀደም አሁን እዚህ ገጠር ስላልኩኝ ላይክ ሶጣ እዚህ እርሻ ምናምን እያየው ምንም አይነት ነገሮችን እንዴ አንተ ስለ ከተማ ነው ያለሁት ዞሮ
እኛ አረንጓዴ ነገር ተከበረ። እኛም ግቢ አረንጓዴ ነገር አለ። ህንጻ በዛ እንጂ ህንጻ ሄዳ እውነት ነው ኦርጋናይዝ የሆነ ግቢ አይደለም ማለት ነው። አዎ ግን ስለ አሁን ከሜን ግቢ አንፃር አታወዳዱት። አረጋች ሜን ግቢን ባየ አይናችሁ ሳይሆን እንደ ሶሻል አሁን እንዳታወራ አባያኮ ገባ ብሎክ ተገኘ ከዛ በኋላ በቃ አለቀ። አይ ምንድነው አይ የወንዶች የሴቶች እንደዚህ የወንዶች እንደዚህ ከዛ እዚህ ጋር ካፌ አለ ምን ጫሙ ሳገቢ አይደለም ፍለቤት ላይ አይደለም እንዴ ሴቶች ዶር አሁን የወንዶች እንዳልኩ እግዚአብሔር ጫሙ ግቢ ኧረ ውበቱ ከትንሽነታቸው መኖር ነው እናንተ ነው አይደለም አይፈኒስ ሞራይት አለኛ ጋር በቀለሙን ላለ እንደዚህ ካላችሁ እሺ ከባቢዋን አይደለም ከዶርም አንፃር ከግቢ አንፃር አስቢ እኔ ባይዘው ከአባያ በጣም ወደውም የወደድኩትም ለአንድ ሳምንት እንደው ደስ ያለኝ ነገር ምንድነው እንትን ዶርም ጽዳ ማለት ውበቱ እኔ ደግሞ የነበርኩበት ዶርም ላይክ 2 ጠረጴዛ 2 ወንበር ቬንቲሌተር ይሰራል ቀጥታ የመድኃኒዓለም ቤተክርስቲያን ነው የሚታየው ቀጥታ ማለት ነው ሲታያል ቪው የሚገርም ቪው አለ ኮሪዶሩ ጓደኛ ማፍርቼበታለሁ ባይዘው ያባያ ኮሪዶሩ ሰፊ የነሱም አንድ አይነት የኛም እኮ ሰፊ ነው የእናንተ እንዴ እንደ ሀረር አስታራቂ መንገድ እንደሚባለው እንደዚህ ያለች ለምታት አባያ አሪፍ ነው ስለ ጓደኛም ስላፈራውበት ምናምን አባያ አሪፍ ከግቢዎች አባያ አሪፍ ነው እዚህ ለእናንተ ከወይዘር አንፃርም ከምንም ብናይ ከውሃም አባያ አሪፍ ነው ጫሙ ለምሳሌ ቀዝቃዛ ነው እግዚአብሔርን ቀዝቃዛ ነው ማለት ላይክ እንዴት በርዶኝ እንደምተኛ ታውቁ ደስ ብሎኝ ብርድ ልብስ ለብሳችሁ ተኝታችሁ ታውቃላችሁ አሁን እናንተ አታውቁም እዚህ ግቢ እኔ ተኛለሁ በብርድ ልብስ እዚህ ግቢ ብርድ ልብስ ይለበሳል ዘርለማ እኔ መጣው ጊዜ እግዚአብሔር ፊቴ ሁላ ቀልቶ ነበር ባለፈው መጣው ጊዜ ሙቀቱ በቃ በጣም ነው የሚሞቀው ግቢ ግን በረሃ ላይ ነው ያላችሁ እሺ እነዚህ ዛፎች ምን ሰርተው ይብሉ ጫሙን እኮ በጣም እንትን አላችሁብኛ እንዴ ጫሙ በጣም ሀገሬ ይልበል እንጂ ባለፈው ሄደን አይተነው ጠባብ ናት እውነት ለመናገር ጠባብ ናት አባያም እኮ ጠባብ ነው አባያ በጣም ጠባብ ስቴዲየሙ ስለሰፋ ነው እንዴ እናንተ ስቴዲየሙ ብዙ ነገሩ ሰፊ ነው ኤክስቴንድ ያደርጋል እኮ ኤሌመንተሪ ድረስ ስቴዲየም ብቻ ሳይሆን አዲሱ በር ግቢው ሰፊ ግን ያው እውነት ለመናገር ጫሙ ትንሽነቱን አይደለም ማየት ያለበት ያንን ባባ ግቢ ካስት እንዴት አወቅሽው ላይክ እና እዚህ ከኛ ጋር ኮላብ ለማድረግ እንታስብ ያው በቃ አያችሁ ላውራንት አያችሁ ላይክ የምትሰሩትን ነገር ምናምን አየሁ እኔ ደግሞ እንዳልኩት ራሴን የቻልኩ ፖድካስት ነኝ በጣም እንትን እላለሁ እንደዚህ አይነት ነገር ወዳለሁ ማለት ራሴን ኢንተርቪው ማድረግ ሰው ነኝ ራሴን በራሴ ሰይፉ ላይ ወደፊት ስቀርብ እንደዚህ ነው የምለው እንደዚህ ነው የማወራው ምናምን አይነት አለ አይደለ እንደዚህ ብጠየቅ ምናምን የምል ሰው ነኝ ከመጀመሪያው ማለት ነው በቃ ሶሻል ሚዲያ ላይ ያለ ሰው አለ አይደል እንደዚህ አይነት ሰው እናንተን ሳያችሁ ደግሞ ላይክ ትሰራላችሁ እና ደግሞ ክራውቹ ሴት የለም ስታቀርቡ ሴት የለም እንደ ሆስት ነው ባለ ገባ እንጂ እንደገስታ ሶ ፋይናት አስቤ ብዙ ጊዜ አስብኩና ለሽ ነበር ቆይ አንዴ ወይ አለው ጠፍቷል ያብሲ አንቺ ኦኬ መች ነበር ቆይቷል መጀመሪያ ኤክስፖዠር ያገኘሽ ቆይቷል ላይክ ጥርሰ በረዶ ላይ የቀረጻቸው ሰዓት ኦኬ ጥርሰ በረዶ ኤፒሶድ ማለት ነው ያ እና she's my friend ኦኬ ያ ጓደኛዬ ናትና እሷ እንደዚህ ሪፖስት አድርጋ ምናምን አየሁት ከዛ ደስ ይላል ላይክ ደስ ይላል ቫይቡ ደስ ይላል የምታወሩት ነገር ደስ ይላል ስለ ግቢ ነው ምናምን ነገር ከዛ ሰዓቱ ሴትም የለም ምናምን አሰብኩኝና ላይክ ደስ በቅርቡ ነው ለዛው አንድ ሳምንት ይሆናል ጥርሰ በረዶን በጥርሰ በረዶ ይከብዳል ሌላንን ስናቀርብ የዛሬ አመት ነው አመት በፊት ነው ወይ ኖ
አይሆንም አንተ እቺ እንዴ እሷ ራሱ እኮ ከኛ ጋር የመጣች የኔ ባሽ ሪሚዲያል አይደለችም እኮ እሱ ከኔ ጋር የመጣች በቃ የሷን ሰዓት አይቻለሁ አመት ሆኖ ያ እና አንቺ ያወራሽኝ በቅርብ ነው አሁን ከአንድ ሳምንት በፊት አይደል ያወራው አመት ሙሉ ታዲያ እኔ እኮ ነገርኩ አስባለሁ የሆነ ሰው የሆነ ነገር ለማድረግ ያ በቃ በደንብ እና አሁን ሆይ በቃ ሶሻል ሚዲያው ላይ ደግሞ በደንብ መስራት ፈለኩ አሁን ላይ ተረዳኝ በቃ የዛ ሰዓት ሌዚ ነኝ ምንም አይመስለኝም አይነት ነገር ነበር አሁን ግን በቃ ብሰራ ራሴን ማውጣት የምችለው እንደዚህ እየሰራው ነው ላይክ እንደዚህ አርት ውስጥ እንኳን የማይፈልግ ሰው በጣም እየሰራ ምናምን ሳይ እኛ ግቢ ምናምን ሳይ ዋይናት እዚህ ጋር እኔ ራሴን ይዤ ለምን እቀመጣለሁ የእናንተ መጣልኝ ብቻውን የተቀረጸው መጀመሪያ አይደለም እንጂ ዶርም የቀረጻችሁት ቪዲዮ ፒሲ እየነካችሁ ነው አርቲስት ያ እሱ ቪዲዮ ያንተ አካውንት ላይ አየሁትና ላይክ አድርጌ በቃ ላውራው ከዛ ልክ ባይዘው ምንድነው አይነት ሰው ነኝ ይጎ ከባት ነው ግን አንተን መጀመሪያ ቴክስት አርኩ ፎሎ ሳላረገ ተመለሰ ፎሎ አረጋለ ከመለሰ አረጋለ ቢያው አው ፎሎ አክሰፕት እንተ ሪኩዌስት ላይ ነበር ይገባል በቃ ፎሎ ካረከኝ አይ ሚን ቴክስቲንግ ከመለስ ሃይ ሚኪ ነው ስለኛል ሶ ሃይ ሚኪ ነው እና እንደማውቀው ሰው ነው አክት ይሰራው መልክ ሰራና ይሄ ገብቼ አይቺ ሃይ ሚኪ ምናምን አልኩትና ላይክ እሱ ሲመልስ እዛው ገብቼ እንደመለሰ ቴክስቱን ከፍቼ ገብቼ ፎሎ አረኩት ቢኮዝ ካልመለሰው ሃይ ፎሎ ማድረግ ጥቅም የለውም ስላሰብኩ አስራ እውነት ለመናገር ደግሞ የለውም አለ ፎሎ እንዴት አታረጊ ፎሎ እንደማድረግ ያ ግቢ ካስተን አርጋለሁ እኮ ነው እሱን ያልኩት ባይዘው እሺ እኔ እሱን ያኔ መሰለ ቪዲዮ ሰርቼ እንዴት አታረጊ ወድጃለሁ በጣም ገርሞኝ ነበር እውነት ለመናገር ቪዲዮ ሁላችሁም እዚህ ጋር አድንቄያለሁ ካሜራማኑ በተለይ ማን ወይ ራሱ ነው እንዴ ማን ዶሮ ስታለቀቀ ካሜራማን እና የጫማው ክር ተመችቶኝ እሺ ከዛ በቃ ላይክ ወድጃለሁ ላይክ አይቷለች በደንብ አረ በደንብ አይቻለሁ ከዛ ግን የግቢ ካስቱን አድርጌያለሁ እሱን ግን በቃ ካልመለሰልኝ ሆይ ብዬ በቃ አላረኩም ነበር ያው ከዛ ልክ ሲመልስልኝ ሲያወራኝ አክሰፕት ራሱን ታረጉኝ አልመሰለኝም ባይዘው በቃ እንደ ሐሳብ ነው ያቀረብኩት እንጂ ይሄ በቃ አውርቻቸው ልንገርሽ ምናምን አልከኝ ከዛ ደግሞ ቆየ ካልደወልክም ረስቼው ነበር በቃ ናም ብዬ ላይክ ሲደውል እንቢ ብሏል ያን ነገር ብለሽ ነበር አዎ አንተ አይኔም እኮ ታቀርሽ ላውራቸው ያሰብኩ ሁሉንም አውርቻቸው ሶሻይቲም ነገር ስለሆነ ሁሉንም ማውራቱ አስፈላጊ ነው ከዛ ግን እነሱ ደስ ያረፈ መዳኑን አውርተን ጠየቅናት ደውሎ ኋላ አትመጣም እሺ ዝም ብላ ለማክሰብት ያደረገች ኦኬ ምን አይነት ልጅ ነች ምናምን እንዴት አሰው ኢነርጂዋ እንዴት ነው ምናምን እና የሰማናቸው ነገሮች አሉ እኛ በዛ ልክ እንጠብቅሻለን እስቲ ነው ያየን ያለነው ነገር ሴፍ ነው በጣም ሴፍ ነው አረ ከዚህ በላይ እንዳታስብ ወጣ ሚል ከሆነ እና ያለ ያ ህዝብ ነች አንተ ያየን ቼን አልኩ ተመችቶኛ ተመችቶናል ሶ አክሰፕት አደረገሽ እና ቲንክ እንዴት ነበር ሪአክሽኑ ላይክ ደስተኛ እንደሆነሽ ነገርሽ ግን እንዴት ነበር ታለም ደስ ምናምን ነበር እንዴ አይ ደስ ብሎኝ ነበር ምናምን ነገርና ስመጣ ግን ለምናገር አሁን እዚህ ስመጣ ላይክ ፈታ ብላችሁ የምትቀበሉኝ አልመሰለኝ ፋክት ስለ ውስጤን ከራሴ ጋር የታገልኩ ነው ፈታ ካላሉ ኮስተር ካሉ ስቃሉ አይነት ነገር ውስጥ አላ ሳወራ ክራስ እያወራኝ ልምጣ ምናምን እያልኩ ነበር ሰው ሲበዛ ሰው ስመጣውላችሁም እየሳቃችሁ ፈታ ብላችሁ ስታወሩኝ ዞሮ ግቢ ተማሪዎች ነው ሱፍ ለብሰን መቼስ አንጠብቅ ያ አይ ሱፍ መልበስ ምናምን ሳይሆን ላይክ ይሆናል አይደለ ላይክ ሁሉ ስታፍ የሆነ ኮስተር ብላችሁ ሰላም ምናምን ብላችሁ ቁጭ ምትሉ ምናምን አይነት የጠበቁት ነገር ነበር ያው መጀመሪያ ሰውን ስታስባላ ከዛ ግን በጣም ነው ስትሉ እንዴ ያልኩ ይቻላል እንዴ እሱ ብቻ ነው ትንሽ ከብዶኝ ነበር አነ መጣም ምናምን ሲያወራ ራሱ ማለት ነው በቅንድቡ ነው የሚያወራው ሃይ እኔ ኮምንት ነው የሚያወራው ምናምን ሲለኝ እኔም ደግሞ ማለት ነው አንተን እሱ ምናምን ሳወራ እና እሱ ጋር ሲል
ይዞራል በቃ ከዛ አሁን ሲያወራ ምናምን ይሄን ነገር እንትን ብዬሻል። አዎ ማለት ላይክ በጣም ኮስተራል ዝም ምናምን ነገር አለ። እሱ ለሱ በጣም እንግዲህ ግቢ ካስተ ይዛን ይቅርታ ጠይቃለሁ። ኧረ እኔ አልደበረኝም። እኔ እናንተ ከሳቃችሁ የሳይታየበት አይደለም እናንተ ሸፈናችሁት አባባሌ ገብታችኋል። በቃ የሆነ የሱ ነገር አላስደበረኝም። ያን በቃ ይሄ አንድ ጸባዩ ነው አክሰፕት አድርጉት። ጸባይ ነው ብዬ ነበር፣ ግን አሁን ደግሞ ከሱ ጋር በጣም ፒስ ልንሆን ነው። ይብሳል ይወዳል እሱ ይብሳል ከኛ ችግር አለ። ሶ ምን እንጠብቀው እስቲ ግቢ ካስት ፍሮር ገርሽ አንዲ አጨምጡ እስቲ እንደ ክሩ ተቀበለ ደስ ይላል። እንኳን በደህና ተቀላቀልሽ። እኛ በጣም ደስተኞች ነን። አንቺ ምን እንጠብቅ እስቲ እንደ ኮስት? ያው እንዴት ነው እንደ ግቢ ተማሪ ሆኖ ግን ደግሞ ያው እንዴት ነው በጣም ጥሩ ማለት እንዲህ ጥሩ ኤክስፒሪየንስ ያላቸውን ሰዎች ማቅረብ የኔ እቅድ ማለት ነው። ሀሳብ ላይክ በሙዚቃውም ሊሆን ይችላል። ብዙ ማናውቀው ነገር አለ ሰው ህይወት ውስጥ አለ ብዙ ነገር ባይ ዘ ዌይ ከእናንተም ውስጥ ሊሆን ይችላል። በዚህ አጋጣሚ ላይክ እንደንተም ብቻ እንደ ሌላ ሰው ሳይሆን ከእናንተ ውስጥም ምን ይታወቃል ላይክ ግዴታ ዘፋኝ አርቲስት ምናምን ሆነ ይተባባችሁ እኮ በህይወት አጋጣሚያችሁ ከእናንተ ውስጥም እንዲህ ሙዚቃ ላይ በደንብ የሰራ አርት የሚወድ ሶሻል ሚዲያ ላይ መሳተፍ ፈልጎ ግን ደግሞ እድሉን ያላገኘ ሰው ጋርደኛ ቢኮዝ ላይክ ይሄ የኔም ላይፍ ስለነበረ ማለት ስለሆነ ያ ሶ ያን ነገር እንድንሰራ በደንብ ማለት በደንብ ከዚህ የበለጠ ሶሻል ሚዲያ ላይ የሆነ እንዴት ነው አለ አይደል አሁን ካላችሁ ነገር ወጣታ ማለት ነው በጣም የሆነ ላይክ እንደ አርባ ምንጭ ዩኒቨርሲቲ ግቢ ካስት ላይክ ሌላ አለ የለም ኮንፊደንስ አለኝ የለም ሶ እንደ አርባ ምንጭ የሆነ እነዚህ ተብሎ የሚወራላቸው አሉ አይደል እንደዛ እንድንሆን እንደና ዋው የሚያስብለኝ ስራ አለ ናይስ እንደዛ ምን ጠብቃለህ? ኧረ አዎ እኔም እና ለግቢ ተማሪዎች ምን ኤክስፔክት እንደሚያደርጉ እዚህ በኋላ አንቺ እንደ ኮሆስታችን አብረሽን በመቆይበት ጊዜ ምን ኤክስፔክት ሊያደርጉ እንደሚችሉ የሚያዝናና ነገር ደስ የሚል ነገር እና ደግሞ የሆነ የሚጠቅማቸውን ነገር ደግሞ ያው በማል ዘፈንም እየዘፈንኩላቸው አዝናና በማል ዘፈንም አለ ላይክ እንዴት ነው አለ አይደል ደስ የሚል ነገር ይጠብቁ ከዚህ በኋላ ሲላነሱ ያቸው ካሜራውን ጠብቁኝ ነው በደንብ ባያቸው በጓጉሳው እንዲጠብቁ ሶ አይ ቲንክ ብቻ አሁን ቀጣይ የሚለቀቁ ቪዲዮ ላይ እንደ ሆስት አለው ከዚህ በኋላ ሁሌም አለ አልጠፋም የት መጥፊያ አለኝ ርቀታችን እንዳለ ሆኖ ስራ ገባቻል ባይ ዘ ዌይ እናንተ እንደምታሳዩኝ ኢነርጂ ነው የኔም ኢነርጂ የሚሆነው ተረዳኝ እናንተ አሁን ላይክ አንተ ደወልክ ነይ እኔ ተገርም ያለው ፈጣን ነበርሽ ነው ይሄ ደግሞ ሩቅ ስለሆነ ላይክ እንዲህ ምትልም መስሎኝ ነበር እኔ ነኝ ሲጀምር ችግር የለውም ምን ይመጣል ተረዳኸኛ በእንደዚህ አይነት ነገር በሶሻል ሚዲያ ስራ በሌላ ነገር ላይሆን ይችላል የኔ በጣም ስልቹ ነኝ የቤታውን አባቴም ቢያየው ምናምን ሊል ይችላል ግን በእንደዚህ አይነት ይሄ በሙዚቃም ብቻ አላ ሶሻል ሚዲያ ላይ በሚደረግ ነገር ላይ ግን አክቲቭ ነኝ ኦልዌይስ ለዛ ሁሌም አለው ከዚህ በኋላ አለው ጠብቁኝ ነው ሰው እና አዲሷ ሆስታችን እንግዲህ ሳምዲን ቢና በሶሻል ሚዲያ ስሜ ቢና ምንኛ ነበር ኮሪያኛ ሱቢና ነው ስሜ ግን ያው ቢና ሲሆን ይቀር ሱቢና ደስታ ማለት ነው በዚህ አጋጣሚ ሰምቢና ነው ያልኩት ሱቢና እሱ የሮናልዶ አይደል ማለት እኔ ሜሲ ደጋፊ ነኝ በዚህ አጋጣሚ የማንቸስተር ዩናይትድ ደጋፊ ነኝ ያ ሜሲ ጋር
ዩናይትድ ነው ያልተላለቀሽ ነው እንዴ? እዚህ ጋር ቁጭ አንተስ? እኔ ፋታለሁ ያ የዩናይትድ አንገሽ ላይ ሁሌ አራብሬው በመደዳ ነው ሶስቱ መደዳች እኔ ሶስቱ መደዳ ዩናይትድ ነው ማሊያ ነው ሲጀመር ቀጣይ ለብሽ የመጣው እኮ ዩናይትድ ያው በቃ እንደ ልብስ እኔ ባይዘው እንደምዘነጫ ነው የምጠቀምበት ያ አለኝ እውነት አለኝ ነጩም አረንጓዴውም አለኝ ሰማያዊውን ደግሞ ለሰርግ ምን ናሽ ለሰርግ ከእናንተ የሚበሳል ወይኔ አዲስ ነገር አለ እንዳልናችሁ የግቢ ተማሪዎች እንግዲህ ግቢ ካስት ተመልካቾች በደንብ ጸዴ ነገር ጠብቁ። በጣም አሪፍ ነች። እንግዲህ እንዳያችኋት በጣም ምርጥ ነች። ፖድካስቱ ሞቀር ወለች አሪፍ ነበር። እስካሁን የነበረን ቆይታ ደቂቃውም ሳይመስለን ነው ያለቀው። ቢያንስ ፊሜል መኖሩ እንደ ቲም አንድ ጥሩ ነገር ነው። ግቢ ካስት ኔክስት ኤፒሶድ ላይ እስከምንገናኝ ድረስ መልካም